እናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ ከዚያም ደግሞ የጻድቃን የሰማዕታት የደናግል የመነኮሳትን በዓላት ያከበሩ ቀድሞም ደግሞ የሊቀ መላእክትና የቅዱስ ገብርኤልን ክብረ በዓላት ያከበሩ መታሰቢያውን ያደረጉ 12 ቀን ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምሕረትን ያወርድለታል። በአካለ ሥጋ ያለም ኃጢአትን እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን ሃይማኖትን እንዲማርና በላይም ደግሞ ምሕረትን እንዲያገኝ ይለምንለታል ማለት ነው። እጅግ በጣም የሚገርመው ለተራበና ለተጠማ ያጠጣ ሰው ለተቸገረ ሰው ያለበሰ ሰው በሊቀ መላእክት በቅዱስ ሚካኤል ብቻ ሳይሆን በጻድቃን በሰማዕታት በደናግል በመነኮሳት በአጠቃላይ በመላእክት ሁሉ እንዲሁም በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም በአጠቃላይ በእግዚአብሔር ቅዱሳን ስም ለተቸገረ የመጸወተን ሰው በዚህ ቀን ማለትም ህዳር 12 ምሕረትን ከልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ይለምንላቸዋል። ይህንን የሚያደርጉ ሰዎች ሞተው ሲኦል ባይገቡም እንኳን በአካለ ሥጋ በምድር ላይ ሆነው በኃጢአት ሕይወት ላይ ያሉ ከሆነ ደግሞ ልዑል እግዚአብሔር ምሕረትን እንዲያደርግላቸውና ወደ በጎ ጎዳና እንዲመራቸው ቅዱስ ሚካኤል ይማጸንላቸዋል ማለት ነው። በዚህ በህዳር 12 ቀን እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ሕይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ በየዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከሥጋ ሕይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምሕረትን ያሰጠናል። ምድር ላይ ሆነን ሕይወታችን ቢበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በጣም ይገርማል እኮ በዚህ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ይገባና ለአጋዕዝተ ዓለም ቅድስት ሥላሴ ሰግዶ ለሰው ልጆች ብቻ ሳይሆን ስለ ውሃ ምንጮች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ፍጥረቶች በሙሉ ምሕረትን ይለምናል። ታዲያ ምሕረትን እስኪያገኝና የምሕረት ቃል ከአጋዕዝተ ዓለም ቅድስት ሥላሴ እስከሚወጣና እስከሚሰጠው ድረስ እየሰገደ እየተማለለ ይቆያል። በጣም ይገርማል እኮ ከአጋዕዝተ ዓለም ቅድስት ሥላሴ ከእግረ መንበሩ ስር እንደተደፋ ይቆያል ማለት ነው። ታዲያ ሊቀ መላእክት ቅዱስ ሚካኤል ብቻ እንዳይመስላችሁ ለዚህች ዓለም ምሕረትን የሚያሰጡ ቅዱሳን መላእክት በሙሉ ሊቀ መላእክት ቅዱስ ሚካኤል በመጋረጃው ገብቶ አጋዕዝተ ዓለም ቅድስት ሥላሴ እግረ መንበር ስር ከተደፋ በኋላ እነርሱም በውጭ ሆነው ሊቀ መላእክት ቅዱስ ሚካኤል እስከሚወጣ ድረስ በትዕግሥት ይጠባበቃሉ። ታዲያ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ውስጥ ሲወጣ ምሕረትን እንዳገኘ የሚያውቁት ለብሶት በሚወጣው ተጎናጽፎት በሚወጣው በልብሱ ነው። አዎ ሊቀ መላእክት ቅዱስ ሚካኤል ከቅድስት ሥላሴ መጋረጃ ሲወጣ ለብሶት የሚወጣው የምሕረት ልብስ ለነሱ ምልክታቸው ይሆናል። ታዲያ እነዚህ ቅዱሳን መላእክትም በምድር ላይ ምሕረት እንደተደረገ ሊቀ መላእክት ቅዱስ ሚካኤል ለብሶት በሚወጣው ልብስ ያውቃሉ። እነርሱም እጅግ በጣም ይደሰታሉ። ስለዚህም ይቅርታ ስለተደረገለት ስለ ሰው ልጅ ነፍስ ሲሉ ሐሴትን ያደርጋሉ። ታዲያ በዚህች በህዳር 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ለተሰየመች ቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መባዓ ስጦታ ወስዶ ያበረከተ ሊቀ መላእክት ቅዱስ ሚካኤል በነፍሱም በሥጋውም ቸል አይለው። ለተቸገረ ሰውም በዚህ በህዳር 12 ቀን ቁራሽ እንጀራም ቢሆን በአንዲት ጽዋ ቀዝቃዛ ውሃም ቢሆን ቢመጸውት ሊቀ መላእክት ቅዱስ ሚካኤል ቸል አይለውም። ኃጢአቱም እንደ ባህር አሸዋርና እንደ ዱር እሳር ቢበዛ እንኳን ኃጢአቱን ሊቀ መላእክት ቅዱስ ሚካኤል ያስተሰርይለታል። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ መታሰቢያውን ያደረገ ቢሞትና ወደ ኮነኔ ቦታ ቢገባም እንኳን ልብ አድርጋችሁ አዳምጡኝ። ቢሞትና ወደ ኮነኔ ቦታ ቢገባም እንኳን እንደ ቤተሰብ ይሆናል እንጂ እሳቱ አያቃጥለውም። ምክንያቱም ሊቀ መላእክት ቅዱስ ሚካኤል አማልዶ ከእግዚአብሔር ምሕረትን አግኝቶ ከዚያ ኮነኔ ቦታ እስከሚያስወጣው ድረስ የእሳት ባህር አያቃጥለውም እንደ ቤተሰብ ይሆናል እንጂ ብሎናል ድርሳነ ሚካኤል ዘህዳር። ይህንን የድርሳነ ሚካኤልን መጽሐፍ አስጽፎ ለቤተ ክርስቲያን መገልገያ የሰጠ ወይም ደግሞ በቤቱ አስጽፎ ያስቀመጠ ሰው በሽታ፣ ረሃብ፣ ወረርሽኝ፣ የአጋንንት ፈተና ወደ እርሱ ቤት አይገባም። ወደ ቤቱና ወደ ከብቶቹ እርሱ ወዳለበት ቦታ ሁሉ እርኩስ አውሬ አይገባም አይጠጋም። በእርሻውም ሆነ በቤቱ አይጥ፣ ኮቤ፣ ተምች፣ ማንኛውም አውሬ፣ ትል፣ ዋግ፣ አመዳይ፣ ውርጭ ፈጽሞ አይከሰትበትም አይደርስበትም። የችግረኞች ክፉ በሽታ የሆነ ረሃብም እንኳን ይሄ መጽሐፍ ወደ ተቀመጠበት ቦታ እስከ 5 እስከ 6 እስከ 7 ትውልድ ድረስ ፈጽሞ አይደርስም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር፣ ቸነፈር፣ ወባ፣ ወረርሽኝ እንዲሁም የተስቦ በሽታ ወደ እርሱ አይጠጋም። ሊቀ መላእክት ቅዱስ ሚካኤል ጋሻና መከታ ኃይል ይሆነዋልና። የሊቀ መላእክት የቅዱስ ሚካኤልን መታሰቢያውን የሚያደርጉ ዝክሩን የሚዘክሩ በዓሉን የሚያከብሩ ሰዎችን ሁሉ ሊቀ መላእክት ቅዱስ ሚካኤል ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ እንዲሁም ደግሞ በክንፉ ይከልላቸዋል። በቸርነቱም ይጠብቃቸዋልና ከመከራ ሥጋ ከመከራ ነፍስ ይድናል
ያስቀምጡልናሉ ይላል ድርሳነ ሚካኤል ዘህዳር። ከሁሉ አስቀድሞ የሊቀ መላእክት የቅዱስ ሚካኤል ክብረ በዓሉ አንደኛው ህዳር 12 ነው፣ ሁለተኛው ሰኔ 12 ነው። የሚችል በዓመት 12ቱንም በወር 12 ያክብር። የማይቻለው ግን የህዳር ሚካኤል፣ የሰኔ ሚካኤል፣ የነሐሴ ሚካኤልና የታኅሳስ ሚካኤልን አራቱን በዓመት በደንብ አድርጎ ያክብር ይዘክር ብሎ ድርሳነ ሚካኤል ዘህዳር አስቀምጦልናል። ምክንያቱም በሊቀ መላእክት በቅዱስ ሚካኤል ክብረ በዓል ቀን የሚከበረው የሊቀ መልአኩ የቅዱስ ሚካኤል ክብረ በዓል ብቻ ሳይሆን ከቅዱስ ገብርኤልና ከቅዱስ ሩፋኤል ውጪ ያሉት የሌሎቹም ነገደ መላእክት በዓል በሙሉ በቅዱስ ሚካኤል ቀን አብሮ ይጠቃለላል ይካተታልና ነው። በነገው ቪዲዮ ደግሞ ህዳር 12 የሊቀ መላእክት የቅዱስ ሚካኤል ክብረ በዓል የሚከበርባቸውን ሶስቱን ዋና ዋና ምክንያቶችና ቃል ኪዳናቸውን እነግራችኋለሁ። እናንተም እንግዲህ አደራ ይህ ቪዲዮ ለሁሉም ሰው ይዳረስና ሁሉም ህዝበ ክርስቲያን በቅዱስ ሚካኤል ቃል ኪዳን ይታሰርና ይጠቀምበት ዘንድ የምትችሉትን ያክል ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።